እድሜያችሁ ከ18 ዓመት በላይ ነው፣ ወንድም ሴትም ብትሆኑ በህይወት ዘመናችሁ የህክምና ቅድመ ምርመራ መቼ ማድረግ እንዳለባችሁና ህክምናዎቹ መቼ መደገም እንዳለበት እንነግራችሁ። አንደኛ የስኳር ቅድመ ምርመራ። ይህም ማንኛውም እድሜው ከ35 ዓመት በላይ የሆነ ሰው የስኳር ቅድመ ምርመራ ማድረግ ሲኖርበት፣ ይህም ሄሞግሎቢን ኤዋንሲ የተባለውን በየ3 ወሩ የሚደረግ የስኳር ምርመራ ወይም ፋስቲንግ ብለድ ሹገር የሚባለውን በባዶ ሆድ የሚደረግ የስኳር ምርመራ ማድረግ ሲኖርበት፣ ይህም በየ3 ዓመቱ መደገም ይኖርበታል። ሁለተኛ የደም ግፊት ቅድመ ምርመራ። ይህም ማንኛውም እድሜው ከ18 ዓመት በላይ የሆነ ሰው የደም ግፊት የቅድመ ምርመራ ማድረግ ሲኖርበት ምርመራውን በየዓመቱ መደገም ይኖርበታል። ሶስተኛ የኮሌስትሮል ምርመራ። ይህም ማንኛውም እድሜው ከ19 ዓመት በላይ የሆነ ሰው የኮሌስትሮል ምርመራ ማድረግ ሲኖርበት ምርመራውን በየ5 ዓመቱ መደገም ይኖርበታል። አራተኛ የማህፀን በር ቅድመ ካንሰር ምርመራ። ይህም ማንኛውም እድሜዋ ከ21 እስከ 65 ዓመት የሆነች ሴት የማህፀን በር ቅድመ ካንሰር ምርመራ ማድረግ ሲኖርባት ምርመራውም በየ3 ዓመቱ መደገም ይኖርበታል። አምስተኛ የአንጀት ካንሰር ቅድመ ምርመራ። ይህም ማንኛውም እድሜው ከ45 ዓመት በላይ የሆነ ሰው ኮሎኖስኮፒ የተባለውን ምርመራ በየ10 ዓመቱ ማድረግ ሲኖርበት በመካከልም ፌካል ኦከልት የተባለውን የሰገራ ምርመራ በየዓመቱ ማድረግ አስፈላጊ። ስድስተኛ የፕሮስቴት ካንሰር ምርመራ። ማንኛውም እድሜው ከ50 ዓመት በላይ የሆነ ወንድ የፕሮስቴት ካንሰር ቅድመ ምርመራ ማድረግ ሲኖርበት ይህም ፕሮስቴቲክ ስፔሲፊክ አንቲጀን ወይም ፒኤስኤ የተባለውን ምርመራ ማድረግ ሲሆን ምርመራውም እንደ አስፈላጊነቱ ከ1 እስከ 3 ዓመት ባለው ጊዜ መደገም ይኖርበታል። ሰባተኛ የጡት ካንሰር ቅድመ ምርመራ። ይህም ማንኛውም እድሜዋ ከ40 ዓመት በላይ የሆነች ሴት የጡት ካንሰር ቅድመ ምርመራ ማድረግ ሲኖርበት ይህም ማሞግራፊ የተባለ የጡት ካንሰር ቅድመ ምርመራ ሲሆን ምርመራውም እንደ አስፈላጊነቱ ከ1 እስከ 3 ዓመት ባለው ጊዜ መደገም ይኖርበታል። ስሜ ዶክተር ዳንኤል ነኝ። በፍቅረ ሰላም አጠቃላይ ሆስፒታል የፋሚሊ ሜዲሲን ስፔሻሊስት። ፍቅረ ሰላም አጠቃላይ ሆስፒታሎች ነን 25 ዓመታትን በታማኝነት